ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የህዳር 15 የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹን በጎጃም በተደረገ ውጊያ የአገዛዙ ወታደራዊ ካምፕ ድረስ በመዝለቅ ፋኖ ባደረሰው ጥቃት በርካታ ሚሊሻና የአገዛዙ መከላከያ ወታደር መገደላቸው ሲነገር በርካታ መሳሪያ በፋኖ ተማርኳል። ዝርዝር ዘገባ ይዘንበታል። በወሎ ፋኖ የኮማንዶ ጦር ማስመረቁ ሲነገር ወደ አዲስ አበባ ለሚደረገው ጉዞ ወሳኝ ሚና የሚጫወት የኮማንዶ ጦር ነው ተብሏል። በቪዲዮ እንመለከተዋለን። አፋባሃና አፋሃድ አስቸኳይ መግለጫ አውጥተዋል። ለዓለም አቀፍ ማህበረሰቡና ለመላው ኢትዮጵያዊም ጥሪ ቀርቧል። በዝርዝር እንቃኘዋለን። ወዲህ ደግሞ በኢትዮጵያና ኬንያ ድንበር 2 ሰዓታት የቆየ ጦርነት በኢትዮጵያና በኬንያ ኃይሎች መካከል መደረጉም ተነግሯል። እንቃኘዋለን። አቶ ታዬ ደንደዓ ላይ አብይ አህመድ አዲስ ክሶችን መስርቷል። እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም አቶ ታዬ ደንደዓን የተመለከተ ጉዳይ እንመለከታለን። አቶ ታዬ ደንደዓ 3 አዳዲስ ተደራራቢ የወንጀል ክሶች እንደተከፈተባቸው ጠበቃቸው ተናገረ። ዛሬ በዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስት እንዲሁም በህገ መንግስት ላይ የሚፈጽሙ ወንጀሎች ችሎት የቀድሞ ምክትል የሰላም ሚኒስትር ታዬ ደንደዓ 3 አዳዲስ ተደራራቢ ክሶች በአቃቢ ህግ እንደተከፈተባቸው ጠበቃቸው አበራ ንጉሱም ተናግረዋል። አንደኛው መንግስትን በኃይል ለመጣል በሚደረግ ዝግጅት ላይ ጫካ ካሉ ኃይሎች ጋር ተመጋጋቢ የሆኑ ፕሮፓጋንዳዎችን ፈጽመዋል፣ ፕሮፓጋንዳ ድጋፍ አድርጓል የሚል ሲሆን ይህንን ድጋፍ ያደረጉት ደግሞ ሆርን ኮንቨርሴሽን በሚባል የዩቲዩብ ቻናል ላይ ቀርበው በሰጡት በ3 ተከታታይ ክፍሎች በተሰራጨ ዝግጅት ላይ ነው ተብሏል። ሁለተኛው ክስ ደግሞ በተመሳሳይ በተጠቀሰው የዩቲዩብ ቻናል ላይ መከላከያ ሰራዊቱ በተለይም ስለ ሰሜን እዝ ጥቃትና ተያያዥ ጉዳዮች በተመለከተ ጠቅላይ ሚኒስተሩ አሉኝ ብለው የተናገሩት በመከላከያ ላይ የተነዛ ሐሰተኛ መረጃ ነው በሚል ሲሆን ሶስተኛው ክስም በዚሁ ቻናል በሰጡት አስተያየት ላይ የተመሰረተ ነው ተብሏል። ታዬ ብልጽግና የአንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው ነው። መንግስት እንዲመሰረት አስተዋጽኦ ያደረጉ እንጂ የህዝብ ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም ማግደፍ በሚልም ተከሰዋል። በነዚህ ተደራራቢ ክሶች ላይ መቃወሚያ ላይ ለመቅረብና ውሳኔ ለመስጠት ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱንም ተነግሯል። የቀድሞ ምክትል የሰላም ሚኒስትርና የኦሮሚያ ክልል ምክር ቤት አባል ታዬ ደንደዓ በአቃቢ ህግ ከቀረበባቸው 3 ክሶች ፍርድ ቤቱ በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ የተባሉት ባለፈው ህዳር ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኖ ነበር። ከቀረቡባቸው 3 ክሶች በሁለቱ ነጻ ከተባሉ በኋላ ጥፋተኛ ሆነው በተገኙበት ህገወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ ቅጣት አስተያየት ለመስማት ለዛሬ ቀጠሮ የነበረ ቢሆንም እሱም በተመሳሳይ ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱን ጠበቃቸው ተናግረዋል። እንግዲህ የአብይ አህመድ መንግስት መጨረሻው እንደዚህ ነው። የነ አረጋ ከበደ የነ ተመስገን ጥሩነህም መጨረሻ ከዚህ የተለየ አይሆንም። ይህ በእንዲህ እንዳለ በኢትዮጵያና ኬንያ ድንበር 2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰማ። ከአካባቢው የተሰራጩ መረጃዎች እንደገለጹት የተኩስ ልውውጡ የተካሄደው ትላንት ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙ የዳንሳች ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ርምታ መክፈታቸውን ዘገባዎች አስታውቀዋል። በሞያሌ ከተማ ውስጥ የተፈጠረውን ይህንን ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበሩ ጠባቂ አባላትና
ከአካባቢው የጸጥታ አባላት ጋር በመሆን ምላሽ መስጠታቸውን ዘገባዎቹም አስታውቀዋል። የተኩስ ልውውጡ 2 ሰዓታትን የዘለቀ እንደነበረም ነው የተገለጸው። ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምን ጉዳት እንደደረሰ እስካሁን በይፋም የተገለጸ ነገርም የለም ተብሏል። ይሁንና የኬንያ ጋዜጦች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸው እንዳሉም አስታውቀዋል። እንደ ዘገባዎቹ ከሆነ የትላንቱ ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የብቀላ እርምጃ ነው። በአካባቢው ለጊዜው ሁኔታውን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑን ዘገባዎቹ አስረድተዋል። በቦታው የመከላከያ ሰራዊት ተብየው አንዳችም እንደሌለና ሙሉ ለሙሉ በቦታ የነበረው መከላከያ ሰራዊት አሁን በዚህ ሰዓት አማራ ክልል እንደገባና አማራ ክልል እየተዋጋ መሆኑን ነው የመረጃ ምንጮች እየገለጹት። ድንበር እንዲጠብቅ የተቋቋመው የመከላከያ ሰራዊት አማራ ክልል ገብቶ ሴቶችን እየደፈረ ንጹሐንን እየገደለም ነው። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች እንዲሁም አበይት ጉዳዮችና በርካታ መግለጫዎች ተሰጥተዋል። ወደ እነሱ አልፋለሁ። በቅድሚያም የጦር ግንባር መረጃ 2 የአገዛዝ ወንበር አስጠባቂ ኮሎኔሎች እየተጎማለሉ ባሉበት የሊበን ከተማ አስደማሚ ኦፕሬሽን ተሰራ። የሰሜን አቸፈር ወረዳ ከሆነችው ሊበን ከተማ ላይ መሽጎ ያለው ጡት ቆራጩ የብርሃኑ ጁላ ሰራዊትና አጥባይ ለብሰ ሚሊሻ ላይ ከባድ ምት ደርሶባቸዋል። ሌሊት ላይ ፋኖን ለማፈን ያሰበው ጡት ቆራጩ ሰራዊት ከሊበን ጉግ እንዲሁም ከሊበን ቆንገገሬና ከሊበን ወደ ሳንካራ ሲወጣ ከብልጽግና ኮሎኔል የጦር ዕቅድ አውጪዎች የበለጡት የቢትወደድ አያሌው መኮንን ብርጌድ የጦር ጠበብቶች ስስ ብልት በመለየት ሊበን ከተማ ላይ ሰርጎ ገብቶ በማደር የብልጽግናን ኃይል እቅዱን ሳይፈጽም ታቀዶበት እምሽክ ተደርጓል። በዚህ ውጊያ በርካታ የአገዛዙ ወታደሮችም ተማርከዋል ነው የተባለው። ከአገዛዙ ወታደሮች በተጨማሪም የክላሽ ተተኳሽ ክላሽና በርካታ የከባድ መሳሪያ ቅንቡላዎችም ተማርከዋል ነው የተባለው። የተገደሉ የሚሊሻ አባላቶች ስፍር ቁጥር የላቸውም ሲባል ከመከላከያ ሰራዊት ደግሞ 10 የመከላከያ ሰራዊት አባላት እስከ ወዲያኛው ተሸኝተዋል። ሆስፒታሎች በቁስለኞችም ተጥለቅልቀዋል ነው የተባለው። በዚህ የተበሳጨ አገዛዙ ሰራዊትም የማህበረሰቡ ንብረትን ሲያወድም የአይን እማኞች ተመልክተውታል። መስመር ላይ ያሉ ከ20 በላይ ወጣቶችን አፍሷልም ነው የተባለው። እናም ይህ አገዛዝ ሰራዊቱ ወታደሩ በፋኖ ሲያልቅበት ወጣቱን በግዴታ እያፈሰ ለመታገል ስለፈለገ ሁሉም ወጣት ጥንቃቄ እንዲያደርግ ከወዲሁም እናሳስባለን። የአማራ ፋኖ ብሔራዊ ኃይል አፋብሃ በዛሬው ዕለት ህዳር 15 ቀን 2018 ዓ.ም በእንግሊዝኛና በአማርኛ ቋንቋዎች መግለጫ አውጥቷል። መግለጫውን እንደሚከተለው አነበዋለሁ። የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመው ነው። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። የአማራ ህዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ 3 ዓመታትን ሊደፍን ተቃርበዋል። የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደውን መሰረታዊ ህግ በመቃረንና ሁሉንም የጥፋት ስልቶችን በመተግበር በአማራ ህዝብ ላይ ሁለንተናዊ የጦር ስልቶችን በመተግበር ላይ ይገኛል። ይህ ሁሉን አቀፍ የጥፋት ስልት ንጹሐንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ መዝረፍ፣ እናቶችንና ህፃናትን በጅምላና በተናጥል አስገድዶ መድፈር፣ የሚደፈሩ ሴቶችን ገላ መቆራረጥ፣ ባለትዳር ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስን መፍጠርና ሌሎች የሽብር ተግባሮችን ያካትታል። አገዛዙ እነዚህንና መሰል ድርጊቶችን መፈጸም ህዝቡን የማጥቂያ ስልት አድርጎ ከመሆኑም ጋር ተያይዞም ያሰማራው አረመናዊ ሰራዊት በገባባቸው ቦታዎች ሁሉ እነዚህን ዘግናኝ የጦር ወንጀሎችን መፈጸም መለያ ባህሪው ወደ መሆንም ተሸጋግረዋል። የአብይ አህመድ አረመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ በጀመረው የጦርነት ፕሮጀክት የሺዎችን መደፈር፣ የንጹሐንን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፍ ማህበረሰብና መላው ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት የህዝብን የማጥቃት ዘዴ በአይነትም በብዛትም በሽፋንም እጅጉኑ ተጠናክሮ ቀጥሏል።
ግብር ከፍሎ የሚያስተዳድረው ሰራዊት እናቶችና ታዳጊዎችን በጅምላ የሚደፈርበት ከኢትዮጵያ ሕዝብ በስተቀር በዓለም ላይ ፈጽሞ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ከወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ሕዝብ ላይ የሚፈጽመውን የጦር ወንጀሎች ዛሬም የዓለም ጆሮ እንደተነፈጉ ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠሉ ጦርነት በአማራ ክልል የሰፈረው የብልጽግና ሰራዊት ከ100 ሺህ በላይ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል። ለክብሩ ቀናይ የሆነው የአማራ ሕዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለየ ሁኔታ ባለትዳር እናቶችን፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶች ሚስቶችን፣ ታዳጊ ተማሪዎችን ሰለባ ከመሆናቸው በተጨማሪም እናቶችን ከባለቤቶቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር የአገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አብይ አህመድ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናውን የመታደግ የመከላከል ጦርነት የመመከት ስነልቦናውን ለመጠበቅ አስበው በፈጸማቸው የአስገድዶ መድፈር ወንጀሎች ከፍተኛ የሆነ ማህበራዊ ቀውስን ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆችንም እንዲበራከቱ አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች የሰራዊቱ ጀነራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸው ጭምር ናቸው። በቅርብ ጊዜያትም የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመልና ህገወጥ የሰዎችን ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት በወጣው መግለጫም አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገት እንዲሁም በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበትም ይገኛሉ። ዓለም አቀፍ ማህበረሰቡ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመናዊ ተግባር ታግሎ የማያስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎም የተዘረዘሩትን ጥሪዎች ያቀርባል። አንደኛ፣ ለዓለም አቀፍ ማህበረሰቡና ለዓለም አቀፍ ግብረሰናይና የሰብአዊ መብት ጥበቃ ተቋማት ኢትዮጵያ የፈረመችው የሰብአዊ መብት ሰነዶች፣ የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስትነት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጠሱና እንዲያስጠብቁ ይደነግጋሉ። በመሆኑም የአብይ አህመድ አገዛዝ የቀጠናው የሰብአዊ ቀውስ አባት በመሆኑ ከሚፈጽመው ትርምስ በተጨማሪም በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላቸውን ድርሻ እንድትወጡም እንጠይቃለን። ሁለተኛ፣ በሀገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት የንጹሐን ግድያ፣ አስገድዶ መድፈርና ዘርፊያን እንደ ጦር ስልት እየተጠቀመ ያለው የብልጽግና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውም የትግል ስልት በመጠቀም ህዝባዊ ወገንተኝነትንና ሰብአዊ ርኅራኄያችሁን እንድታሳዩ እንጠይቃለን። ሶስተኛ፣ ለመላው የአማራ ህዝብ ህልውናህን ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭ ያለ የማህበረሰብ ክፍል በአደረጃጀቱ የሚያደርገው ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊ የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝባችንን የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግናን አገዛዝ ለመቅበር
የምናደርገውን ተጋድሎ አካል እንዲሆን ጥሪ እናቀርባለን። አራተኛ ለዓለም አቀፍ ሚዲያ ተቋማት፣ ማህበራትና ዩኒቨርሲቲዎችና ሌሎችም በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተው ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጊቱ እንዲቀጥልበት ምክንያት ሆኗል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዞን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎችን እንዲያደርጉ የሞራልና የህግ ግዴታችሁን እንድትወጡ እየጠየቀን አፋባሃ ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑንም እናረጋግጣለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቻቾች በሁለተኛ የዜና ወጃችን አሁን በመቀጠል ደግሞ ከአማራ ፋኖ ህዝባዊ ድርጅት የተሰጠ አስቸኳይ መግለጫም እናስደምጣችኋለን። በመተከል በአማራ ላይ የተፈጸመው የዘር ጥቃት በጥብቅ እናወግዛለን፣ ትግላችንን በማጠንከርና ተግባራዊ ምላሽ መስጠታችንን እንቀጥላለን ሲል አርበኛ አበበ ሙላቱ ተናግሯል። መግለጫቸውን አድምጠን እንመለስ። ሰላም ጤና ይስጥልኝ። በቅድሚያ በያላችሁበት አህጉር የከበረ ሰላምታ ይድረሳችሁ። በመቀጠል የአማራ ፋኖ ህዝባዊ ድርጅት የህዳር 15 2018 ዓ.ም አስቸኳይ መግለጫ። በመተከል በአማራ ላይ የተፈጸመ የጄኖሳይድ ጥቃትን በጥብቅ እናወግዛለን፣ ትግላችንን በማጠናከር ተግባራዊ ምላሽ እንሰጣለን። ህዳር 15 2018 ዓ.ም አማራን ለመበቀልና ለማዳከም ተብሎ ከጎጃም ጠቅላይ ግዛት ላይ ያለ ህዝብ ፈቃድና ይሁንታ በኃይል ተቦጭቆ በተወሰደው መተከል ዞን ቡለን ወረዳ ከዚህ በፊት አማራዎች በጅምላ ተጨፍጭፈው በአንድ ጉድጓድ ውስጥ በተቀበሩበት ጉጂ ቀበሌ ህዳር 13 2018 ዓ.ም ከጠዋቱ 12 ሰዓት በአማራ ላይ በተፈጸመው ብሔር ተኮር የጅምላ ጥቃት ከ40 በላይ ህፃናት፣ ሴቶች፣ አረጋውያንና ሰላማዊ ገበሬዎች በታጣቂዎች በጅምላ የተጨፈጨፉ ሲሆን ለጊዜው ቁጥራቸው በውል ያልታወቀ ደግሞ ቆስለው በህይወትና ሞት መካከል እየዋዠቁ በመሆኑ የሟቾች ቁጥር በቀጣይ ቀናት ይጨምራል ተብሎ እየተጠበቀ ይገኛል። በስልጣን ቢጣሉም በዓላማና ግብ አንድ በሆኑት ኦህዴድ ብልጽግናና ሸኔ የተቀነባበረው ይህ ጄኖሳይዳዊ ጭፍጨፋ ኢላማ ያደረገው በጠላትነት የፈረጁትን አማራን ቢሆንም በሩዋንዳ ጄኖሳይድ ከተፈጸመበት ቱትሲ ጋር የተገኙ የሁቱ ብሔር አባላት አብረው እንደተጨፈጨፉት ሁሉ አሁንም ከአማራ ህዝብ ጋር አብረው የተገኙ የሽናሻና የጉምዝ ማህበረሰብ አባላትም ተገድለዋል፣ ቆስለዋል፣ የጥቃቱ ሰለባ ሆነዋል። ይህም በአማራ ላይ የተለኮሰው የጄኖሳይድ ጦርነት መላ ኢትዮጵያውያንን የሚበላ እሳት ስለመሆኑ ተጨባጭ ማሳያ ነው። የአማራ ህዝብ ከመቼውም ጊዜ በላይ ራሱን ከጅምላ ጥቃት ለመከላከል የጀመረውን ትግል እንዲያጠናክር ይህ ዘር ተኮር ጭፍጨፋ የማንቂያ ደወል ሊሆን ይገባል። የጄኖሳይድ አደጋው በትግላችን ያመከነው ያለፈ ችግር አይደለም። ራሳችንን ለመከላከል እየታገልን ባለንበት የአሁኑ ጊዜ በላያችን ላይ ያጠላ አደጋ ቢሆንም በዚያ ብቻ የተገደበም አይደለም። እንዲያውም ከሁሉም በላይ ነገና ከነገ ወዲያ ከፍተኛ ጥፋት ሊያደርስ የሚችል በይደር የተቀመጠ አደጋ መሆኑ በተለይ በኦሮሚያ ክልላዊ መንግስት እየተደረጉ ከሚገኙት ወታደራዊ ዝግጅቶች አኳያ ቁልጭ ብሎ የሚታይ ታሪካዊ ፈተና ነው። በዚህ አውድ የአማራ ህዝብ የመጀመሪያ መስመር ከጥቃት ራሱን መከላከያው የፋኖ ትግል ነው። እስካሁን ባለው ሂደት ይህን ትግል የሰው ኃይል በማዋጣትም ሆነ በፋይናንስ በመደገፍ በሁለቱም ትከሻው ተሸክሞ የሚገኘው ድሃው አርሶ አደር ነው። ምንም እንኳን ይህ የህብረተሰባችን ክፍል ሰለቸኝ ደከመኝ ብሎ የተማረረ ባይሆንም የከተማ ነዋሪዎች፣ ነጋዴዎች፣ ምሁራን፣ የመንግስት ሰራተኞች፣ የአገዛዙ ሰራዊት አባላት፣ መምህራን፣ ተማሪዎችና ሌሎችም በተደገሰው የጅምላ ጭፍጨፋ በመጀመሪያ ረድፍነት የተቀመጣችሁ እናንተ መሆናችሁን ተረድታችሁ የህልውና ትግሉን የምትቀላቀሉበት ወይም ካላችሁበት ሆናችሁ የምታግዙበት ሁኔታ እንድታመቻቹ እንማጸናችኋለን። የዓለም አቀፉ ማህበረሰብ ለረጅም ጊዜ የምናቀርባቸውን የተማጽኖዎችና ጥሪዎች ምላሽ የነፈገን መሆኑ የማይጠፋን ቢሆንም ተስማማንም አልተስማማንም የጥቃት ሰለባ ለሆኑ ንጹሃን ድምጽ የመሆን ግዴታ እንዳለብን ግምት ውስጥ በማስገባት ይህንን ድርጊትም ሆነ ከዚህ በፊት የተፈጸሙትን አሰቃቂ የጅምላ ወንጀሎች የሚመረምር ገለልተኛ የባለሙያዎች ቡድን ተቋቁሞ ምርመራ እንዲያደርግና ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ህዳር 15 2018 ዓ.ም
የአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ከግንባር አመሰግናለሁ። ይህ በእንዲህ እንዳለ መብረቁ ክፍለ ጦር ለ6 ወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖች በደማቅ ሁኔታ አስመረቀ። ንጉስ ሚካኤል አሊኮር መብረቁ ክፍለ ጦር ለ6 ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖችን በትላንትናው ዕለት ህዳር 14 ቀን 2018 ዓ.ም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ምኒልክ እዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታም እየሰራበት ይገኛል። መብረቁ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱንም በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖች በማስመረቅ የቀድሞ ተግባሩን እያስቀጠለም ይገኛል ተብሏል። እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን። መዳረሻችን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ የአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ለሚዲያችን በላኩት የቪዲዮ መግለጫና የምርቃ ፕሮግራምም አሳውቀዋል። በአጭሩ የምርቃ ፕሮግራሙን ተመልክተን እንመለስ። ሰንደቅ ዓላማ መሪነት ማለት